አርበኛዋ ሴት በጸሎት የምትጋደል በስራ የምትመሰገን አርበኛዋ ሴት። ያን ጊዜ የእስራኤላውያንን ታሪክ ስናነሳ እግዚአብሔር እስራኤልን በሶስት ታላላቅ ሰዎች ይመራ ነበረ፣ በነገስታት በነቢያትና በካህናት። ስለዚህ እግዚአብሔር በዚያን ጊዜ እስራኤልን የሚመራ ሰው ሲፈልግ የእግዚአብሔር ልብ የሚያረካ እውነተኛ መሪ ያልተነሳበት ጊዜ ነበረ። ክብር ለኢየሱስ ይሁን። ምክንያቱም በታሪክ እንደምናውቀው የእስራኤል የመጀመሪያ ንጉስ ሳኦል እንደነበረ መጽሐፍ ቅዱስ በግልጽ ይናገራል። ስለዚህ በዚህን ጊዜ እግዚአብሔር በሕዝቡ መካከል የልቡን ሐሳብ በትክክል የሚኖር እውነተኛ አገልጋይ ከፊት የሚቆም ሰው የሚፈልግበት ጊዜ ነበረ። እግዚአብሔር አምላካችን የተባረከ ይሁን። በዚህ አይነት ሁኔታ ውስጥ ሕዝቡ እያለ ታውቃላችሁ፣ እግዚአብሔር በምድር ሰው ፈልጎ ሲያጣ እግዚአብሔር አንዲት ኢኖሰንት የሆነች ነገር ቢበላሽባት ኑሮ ቢጨልም ልጅ ባትወልድ እግዚአብሔርን ትታ ወደ ጣዖት ቤት እንደማትሄድ ከእግዚአብሔር ሌላ አማልክትም በላዩ ላይ እንደማትሾም ስለተማመነባት ሐናን ያዛት። አሜን። ምክንያቱም በዚያን ዘመን ሐና ብቻ ሳትሆን እግዚአብሔር ራሱ እውነተኛ ካህን መካን ነበር፣ እውነተኛ መሪ መካን ነበር፣ እውነተኛ አገልጋይ እግዚአብሔር መካን የነበረበት ጊዜ ነው። በታይትል የእስራኤል ሕዝብ ይመራሉ ተብሎ የታሰቡ ካህናት በቁጥር አሸናቸው። ከኤሊም ጀምሮ ቁጥራቸው፣ ስማቸው፣ ታሪካቸው ያልተጠቀሰ የጌታን ልብ ግን የሚያገለግል ሰው ያልነበረበት ጊዜ ነበረ። ስለዚህ የእግዚአብሔርን የልቡን መልስ ሊያገኝ እግዚአብሔር ሰውን ሲፈልግ ነገር ቢበላሽባት ከመሰዊያው ስር ፈቀቅ የማትል ስድብ ነቀፈታ ቢበዛባት ጸሎት የምታበዛ አሜን ይባላል። አሜን። እንዲህ አይነት ለጌታ የጨከነች ሴት እንዳለች እግዚአብሔር በዙፋን ሆኖ አያ። ስለዚህ መካን የሆንሽው አንቺ ሳትሆኚ እኔ ራሴ መካን ነኝ አላት እግዚአብሔር። ስለዚህ የሐና ማህፀን ቁልፍ በማን እጅ ነበር ይላል ቃሉ? በእግዚአብሔር እጅ ነበር ይላል። ክብር ለኢየሱስ ይሁን። ቆልፎ ይዞ ያስለቅሳታል። ቆልፎ ይዞ ጥያቄዋን ሁልጊዜ ዘወትር በእግዚአብሔር ፊት ታቀርብ ዘንድ እግዚአብሔር ራሱን ፋይት ያደርጋታል። ስለዚህ ስምራት ሄዳ በመሰዊያው ስር ድፍት ብላ እግዚአብሔር ሆይ ተውከኝ ወይ? ነቀፈታዬ እስከ መቼ ነው? ስድብ የሚያልፈው እስከ መቼ ነው? ያለች በእግዚአብሔር ፊት ትጮኻለች። እንደውም በጣም የሚገርማችሁ በየዓመቱ ሴሎ በመጡ ጊዜ እሷ ግን ጣት ይቀሰርባታል። ያችን ሴት አታዩ? ይሄው እኔ 7 ወለድኩ አንድም እስካሁን አልወለደችም ትባላለች። በዚህን ጊዜ ቁስሏ ሲነካ ያማታልና በእግዚአብሔር ፊት ጩኸቷን ታበዛ ነበር ይላል። መጨረሻ ላይ ኤሊ ራሱ ምን ነበር ያላት? አንቺ ሴት ስካርሽ እስከ መቼ ነው ብሎ ሲጠይቃት አለችው ለካህኑ እኔ ሰካራም ሴት አይደለሁም፣ ነገር ግን ከእግዚአብሔር ጋር ጉዳይ ያለኝ ሴት ነኝ። ሃሌሉያ አሜን። በዚህ አይነት ጥያቄዋ እግዚአብሔር ለእስራኤል መልስ የሚሆን ሳሙኤልን ሰጣት። ካህኑ መረቃት። በጣም የሚገርማችሁ እዛ ክፍል ያለው ሐሳብ ሁሉ ጊዜ የሚገዛኝ በሚገርም ሁኔታ እግዚአብሔር አንዳንድ ሊደሮች ስፍራ ብለቁ ቢያምፁ የእግዚአብሔር ልብ ባያረኩ እንኳን የሚያገለግሉ ሕዝብን ጥያቄ ለመመለስ እግዚአብሔር ስልጣናቸውን ይጠቀማል። አሜን። ኤሊ እግዚአብሔርን የሚያስደስት አገልግሎት ባይሆን አገልግሎቱ ጀስት እግዚአብሔር ፖዚሽኑን ይጠቀማል። አሜን። ፕራክቲካል ላይፉ እግዚአብሔርን የሚያስደስት ባይሆን አንደበቱን ግን እግዚአብሔር ለምእመኑ ለተመሪው ሕዝብ በረከት ይሆን ዘንድ እግዚአብሔር ይገለገልበታል። ክብር ለእግዚአብሔር ይሁን። ኤሊም እንዲህ አላት፣ በይ እንግዲህ እግዚአብሔር ልመናሽን ምን ያርጋል? ይስማሽ። ሃሌሉያ። ተቀበለው ያንን ቃል እግዚአብሔር። ከዛች ቀን ጀምሮ ሐና ፊቷ ምን ሆኖ አልታየም ይላል? ሐዘንተኛ መስሎ አልታየም። እግዚአብሔር የተባረከ። አርበኛዋ ሴት በጸሎት የምትጋደል በስራ የምትመሰገን አርበኛዋ ሴት